ከሞኝ ደጃፍ ሞፈር ይቆረጣል ምናምን የሚባል አለና አንድ የገጠመኝን የሚገርም ታሪክ ልንገራችሁ። በጣም ረጅሙን ጊዜ ከ2 ዓመት በላይ እሱ ሀብሯት ደግሞ እየተቀለሰለሰ እንደ ወንድሟ እንዴነሽ ምናምን ያለ ሀብሮ መከራ ያሳየ እንደሚወዳት ታውቃለች። እንደምትወደው ያውቃል። የሆነ ያህል ትወደዋለች፣ ግን አላሳምናት። እሱ ስላላሳምናት በጣም እሳት የላሰ ሚስት የሚፈልግ እንደሷ አይነት ውብ፣ እንደሷ አይነት አስተዋይ፣ እንደሷ አይነት ጨዋ፣ እንደሷ አይነት ቤተሰቦቿ በንጽህና ኮስተር ብሎ ያስተማሯት ያሳደጓት ሙያ ያሳዩዋትን ሴት የተራበ አንድ ሰው ነበርና እንዴት ወር ባልሞላ ጊዜ ውስጥ አሳምኖ ሽማግሌ በቃ ያለሱ መተንፈስ፣ ያለሱ መብላት፣ ያለሱ መጠጣት፣ ያለሱ መውጣት፣ ያለሱ መግባት እስከሚያቀታት ድረስ ወር ባልሞላ ጊዜ ውስጥ ፍቅር እንዴት የነደደ ነገር ውስጥ እንዴት እንዳስገባት ልነግራችሁ ከሚችለው በላይ። ምን ጥበብ ቢጠቀም ነው? ምን ቢናገር? ሁሉም ሰው ይናገራል፣ ግን የምትናገርበት መንገድ የተለየ ከሆነ ሴት ልጅ የማሳመን ጥበብ በጣም እያደገ ይሄዳል። ሴት ላይ ብቻ አይደለም፣ ምንም ነገር ላይ የማሳመን ጥበብ እያደገ እንዲሄድ ካደረገው ዛሬ ጥሩ መሰረት ጥላል ማለት ነው። 2 ዓመት ዋጋ ከከፈለባት እሷን ቢያጣት መተንፈስ የማይችል እሷን ቢያጣት መኖር ዛሬ አግብታ ወልዳ እስከ ዛሬ ድረስ ያ ልጅ ይወዳታል። የዛኛው ሚስት ግን ናታው የ2 ልጆች እናቱ 3 ዓመት ባልሞላ ጊዜ ውስጥ 2ኛ ልጅ አርግዛ አሁን የ2ኛ ልጅ እናት ልትሆን እግዚአብሔር ያርግላት። ከሞኝ ደጃፍ ላይ ሞፈር ይቆረጣል ያልኳችሁ ለዛ። ሴት ልጅም ከሆንሽ ካወቅሽበትና ብልጥ ከሆንሽ በጣም ጥሩ ነው። አንድ ጓደኛዋ አለችና አይ ዶንት ኖ ይሄን እናንተ እንዴት እንደምታየው አላውቅም። እሷ ይሄ በቃ ቆንጆ መልኬ በቃኝ፣ ቁመናዬ በቃኝ፣ ሰውነቴ በቃኝ፣ በቃ እየተነጫነጨች በጣም መከራ እያሳየች ልጁን አስቸገረችው። ይሄን የምታውቅ የሷ ጓደኛ አለች። እችኛው ማሳመን አልቻለችም። ሚስት መሆን እንደምትችል፣ እናት መሆን እንደምትችል፣ የሱ የሆነ ነገር መሆን እንደምትችል ማሳመን አልቻለችም። አጋጣሚ ሆኖ ግን የተሻለ ማሳመን ክህሎት ያላት ሴት ሆና ተገኘች። ያችኛው እኔ አልፈልገውም፣ እኔ ምን ያደርግልኝ፣ ከኔ ጋር በታሪክ አንግባባ ምናምን ብላ ብዙ ነገር አለች። ግን እንዳለችው አለ ያችኛዋ አግብታው የልጅ እናት ናት። ያችኛዋ እስካሁን ድረስ አላገባችም። አንዳንድ ጊዜ ችግሮች እኛ ጋር ሊሆኑ ይችላሉ። ምናልባት የማሳመን ጥበባችን ነው። ምናልባት የማሳመን ክህሎት የለኝም ይሆናል። ምናልባት የማሳመን ጥበብ የለኝም ይሆናል ብላችሁ ራሳችሁን በትክክል ጠይቁ። ሴት ልጅን የማሳመን ወይ ደግሞ የማሳመን ጥበብ 4 ነገር ልንገራችሁ። 4 ነገር በህይወት በጣም ብዙ ነገር ላይ ስለሚጠቅም፣ በህይወትሽ በጣም ብዙ ነገር ላይ ስለሚጠቅም ማሳመን ከፈለግሽ ሰው የማሳመን ጥበብ እንዲኖረው ከፈለገ ወይ ደግሞ የመናገር ጥበብ እንዲኖረው ከፈለገ የማዳመጥ ጥበብ ሊኖረው ይገባል። ጥሩ የመናገር ጥበብ እንዲኖር የምትፈልግ ከሆነ የማዳመጥ ጥበብ ይኖር። በተለይ በዚህ ዘመን በነገራችን ላይ ውጭ ሀገር ከኢትዮጵያ ከሚለይበት ነገር አንዱ በጣም ብዙ ነገር ከኛ ይለያያል። እዛ የሚያዳምጥ ሰው ራሱ አታገኝ። የሚያዳምጥ አማካሪም ራሱ ላይሰንስድ የሆነ ፕሮፌሽናል የሆነ ካውንስለር ካልሆነ በስተቀር መስማት አይፈልጉም። ወይ ደግሞ በጣም ይሄ ምንድነው ዝም ብለህ ስትመክረው ራሱ አይሰማህም። ምንድነው ባክግራውንድ እዛ ነገር ላይ በቂ ማስረጃ ምን አለ? ባክግራውንድን አይተው ነው የሚሰሙት እንጂ ዝም ብለህ የመንደር ምክር እንዲያርግ ብትል ፕሮፌሽናል ሰው ስላልሆንክ አይሰሙህም። እኛ ሀገር ሰው ፕሮፌሽናልም ይሁን አይሆንም የተማረም ያልተማረም ሁሉንም ይሰማል። ባክግራውንድ ቢያቅም ባያቅም ይሰማል። አዋቂ ብቻ ነው የሚመክረው እያልኳቸው አይደል። የማያውቁ ከአዋቂ በላይ የሚመክሩ ሰዎች አሉ። ዞሮ በጣም ጎበዝ የማሳመን ክህሎት እንዲኖራችሁ ከፈለጋችሁ፣ ጎበዝ የመናገር ጥበብ እንዲኖራችሁ ከፈለጋችሁ የማዳመጥ ጥበብ ይኖራችሁ። አንዳንድ የሚያዳምጥ ሰው ትቸገራል። የሚናገርልህ ሰው ሳይሆን የሚያዳምጥ ነው። ሚዲያ ላይ አንዳንድ ፖድካስቶች የማዳመጥን ሚዲያ ክፈቱ። የማዳመጥ የመናገር ሳይሆን የማዳመጥ። የእውነት እኔ የለቅሶ የማዳመጥ የመሳቅ ምኞቴ ነው። ለወደፊት ሚዲያችን ድርጅታችን በጣም ካሳደግነው በኋላ ድሪሜ ነው። በቃ ሰዎችን የምታዳምጥበት። ሰው የት ሄጄ ልተንፍስ? ከአንተ የተሻለ እኮ ተናጋሪ ሊሆን ይችላል። እኛ ስለምንናገር እንጂ መድረክ ቢሰጣቸውና ቢናገሩ እኛን ቆጭ ማድረግ። አንድ ደራሲ ያለ ከዚህ በፊት መጽሐፍ የጻፍኩት ይሄን መጽሐፍ ለመጻፍ ነው ሲል ሰምቻለሁ። እስከዛሬ የተናገርኩት ይሄን ነገር ለመናገር ነው ሲል በጣም ነው አንጀቴ የገባው። አንዳንድ ጊዜ አላዋቂዎች የሚጽፉት አዋቂዎች እስኪጽፉ ነው ይባላል። አላዋቂዎች የሚናገሩት አዋቂዎች እስኪናገሩ ድረስ ነው ይባላል። ከኛ በላይ በጣም ተናጋሪ ሰዎች አሉ፣ አሳማኝ ሰዎች አሉ፣ በጣም ፕሮፌሽናል የሚገራርሙ ሰዎች አሉ። እና የማዳመጥ ጥበብ ይኖር። ጎበዝ ተናጋሪ አሳማኝ ሰው መሆን የምትፈልግ ከሆነ መጀመሪያ የማዳመጥ ጥበብ ይኖር። ዝም ብለህ የምትል ከሆነ አንተ በሄድክበት ቦታ መድረኩን የመቆጣጠር አባዜ ነው የሚሆነው። አንዳንድ ሰዎች አሉ ትንሽ በቃ ያዳምጡና ከዛ በኋላ በቃ እውቅናቸውን ሊዘረጉብህ አንተ ጆሮ እስከሚደማ ድረስ ሰው ሁሉ በቃ ከዛ ቦታ ተነስቶ እስከሚጠፋ ድረስ ያወራል። ሲያዳምጡ የነበሩት ማዳመጥ ፈልገዋል፣ ማውራት ፈልገው። ማውራት ፈልገህ ከሆነ የምታዳምጠው ደግሞ ልክ አይደለም። ማዳመጥ ፈልገህ ካዳመጥክ ግን አንተ ልክ ነህ። ስለዚህ የመናገር ጥበብ እንዲኖር የማዳመጥ ጥበብ ይኖር። የማሳመን ጥበብ እንዲኖራችሁ ደግሞ የማድረግ የተግባር ጥበብ ይኖራችሁ። ማሳመን ከፈለክ በተግባር ሰው ልብስህን ያያል፣ ሪአክሽኖችህን ያያል፣ አካሄድህን ያያል፣ አነጋገርህን ያያል፣ ባህልህን ያያል፣ ሃይማኖትህን ያያል፣
ሁኔታዎችን ያያል፣ ባክግራውንድን ያያል፣ ፊት ለፊት ያለ እይታህን ያያል። ከዛ በኋላ ነው አንተ ላይ ትረስት የሚጥል። ስለዚህ በጣም የማሳመን ክህሎት እንዲኖር፣ የመናገር ጥበብ እንዲኖር ከፈለክ የማዳመጥ ጥበብ ይኖር። ሁለተኛው የተግባር ነገሮችን በተግባር የማሳመን። አንዳንድ ሰዎች በጣም ያወራሉ፣ ያሳምናሉ፣ ግን የምን ችግር አለባቸው? የተግባር ችግር አለባቸው። በጣም አውርተ በአንድ ጊዜ የሆነውን ነገር ልንገራቸው። ሊደርሺፕ ላይ በጣም ትልቅ ቦታ ላይ ያለ የሚያስተምር ሰው እና ለአንዳንድ ነገር ገንዘብ ያስፈልገኛል፣ መስራት እፈልጋለሁ፣ በጣም ውድ በሚባል ካሽ ገንዘብ ድርጅቴን ማኔጅ ብታደርግልኝ 10 ምናምን ወደ 20 የሚጠጉ ሰራተኞች አሉ፣ አግዘኝ ማኔጅ አድርግልኝ ብዬ እኔ ካውንስሊንጉ ላይ ትኩረቴን እዛ ሰጥቼ እዛ ላይ መስራት እፈልጋለሁ፣ ስልጠናና ማማከር ቪዲዮዎቼ ላይ ምናምን እና አንተ ይሄ ፓርት ማኔጅ አድርግልኝ ብያልኩት። በጣም ፕሮፌሽናል የሆነ ማሰልጠን ላይ በጣም በቃ ጥሩ ሞያ ያለ፣ ወደ መሬት ግን አውርዶ በተግባር መስራት ላይ ግን ዜሮ ምናምን ነጥብ። እሱ ራሱ ይሄንን ከገባ በኋላ ነው ያየው። በቃ እኔ ጸጋዬ ማስተማር ላይ ነው፣ ማውራት ላይ ነው። የምታወራ ብቻ ከሆነ የማታደርግ ከሆነ አይሰማህም። ማውራቱን ታወራለህ፣ በህይወት ግን የማታደርገው ከሆነ ሰው የሚያዳምጥም የሚያከብርም የሚሰማም የሚወድህም በተግባርም ጭምር የምታሳምን ሰው ስትሆን፣ ተግባር ሌላ ንግግር ሌላ ከሆነ ሰው አይሰማም። ቢሰማም አያምንህም፣ ንግግርህም አይታመንም። እንደውም አንተ ይቅርታ አድርግልኝ ስለቃሉ እንደ ሌባ ትታያለህ፣ እንደ ውሸታም ትታያለህ፣ እንደሚያጭበረብር ሰው ትታያለህ። በአፍ አውርተሽ ተግባር ላይ ዜሮ ከሆንሽ እንደምታጭበረብር ሴት፣ ይሄ ጃንክ የሆነ አይነት ፉድ እንደሚባለው አይነት በቃ ይሄ ጃንክ ናት እሷ ይባላል። ስለቃሉ በጣም ይቅርታ። ማሳመን ክህሎት እንዲኖራችሁ ተግባራችሁ ላይ በደንብ ስሩ። በአፍ ተናግረ ተግባር ላይ ዜሮ ከሆን ከአፍ ብቻ ሰው ይስባል፣ ተግባር ግን ሰው አይይዝም። አንዳንድ ሰዎች ለዛ ነው በጣም የሚያማምር መኪና አላቸው፣ መኪናቸው ሴት አትራክት ያደርጋል። እነሱ ጋር ከገቡ በኋላ እነሱ ሴት የመያዝ አቅም የላቸው። አንዳንድ ሴቶች ጸጉራቸው፣ ጥፍራቸው፣ ሰውነታቸው ምናቸው እድሜ ለሜካፕ ዛሬ ገንዘብ እራሷ ላይ ኢንቨስት ካደረገች በቃ ውብ ሴት ሆና እኮ አይደለም መስላ ለመታየት በጣም ብዙ ነገር ማለት ይቻላል። ወንዶቹ ውበቷን አይተው ጠጋ ካሉባት በኋላ ዜሮ ናት፣ ምንም ውስጧ የለም። ከሚታየው ነገር ያለፈ ውስጧ ላይ ምንም ነገር የለም። ሙያ የላት፣ ቀልብ የላት፣ እርጋታ የላት፣ ታማኝነት የላት፣ ግልጽነት የላት፣ ጨዋነት የላት፣ ሃይማኖት የላት፣ ባህል የላት፣ ምን የላት። መልኳ ግን ሰው ይስባል። ወንዶቹ ከቀረቧት በኋላ ምንም ነገር የለም። እኔ ለዛ ነው ወንዶቹን ተይና መልክሽንም ተይና ቆም ብለሽ መጀመሪያ ውስጥሽ ላይ ዘሪ። አንድ የኮካኮላ ፋብሪካ ወይ ደግሞ የሆነ ፕሮዳክት የሆነ የሚሸጥ ዕቃ ያላቸው ሰዎች ውጭ ሀገር ላይ 80% ማስታወቂያ ወይ ደግሞ 20% ማስታወቂያ 80% ኳሊቲ ያደርጋል። ከዛ ሚሊዮን ሰው ጋር ከደረሱ በኋላ ማስታወቂያውን ይቀንሱና ኳሊቲውን እየጨመሩ ይመጣል። አንድ ያላገባች ሴትም ከማግባቷ በፊት ይሄ ውጫዊ የሚስብ ነገር ላይ 50%፣ ከዛ ውስጣዊ የሚስብ ነገር ላይ ደግሞ 50%፣ 100% መልበስ ላይ፣ አጭር ቀሚስ ላይ፣ ሁማኔር ላይ፣ ጥፍር ላይ፣ ፀጉር ላይ፣ ጥርሷ ላይ፣ ፊቷ ላይ፣ ሜካፖ ላይ በጣም 99% ኢንቨስት ያደረገች ውስጧ ባዶ ነው። ውስጧ ምንም ነገር የላትም። በቃ ይሄ ሜካፕ ላይ ብቻ ነው ስራ የምትሰራው። አስተሳሰቧ ዜሮ ነው። እሷን የሚፈልገው እንደሷ አስተሳሰቡ ዜሮ የሆነ ወንድ ነው። እንደሷ አስተሳሰቡ ዜሮ ወንድ የሆነ ወንድ እሷን ይፈልጋታል። በጣም ቀበጥ ነው። የሷ ቢጤ ወንድ ነው የሚፈልጋት። በቃ ይሄ ፊቷ ላይ ብቻ ኢንቨስት ያደረገች፣ ሰውነቷ ላይ ብቻ ኢንቨስት ያደረገችን ሴት በቃ የሷ ቢጤ ገላ የሚፈልጉ ሰው፣ ውበት የሚፈልጉ ሰው፣ የሚታይ ነገር መግዛት የሚፈልጉ ሰዎች እነዛ ሰዎች ይፈልጋል። በዓለማችን እኮ ብዙ ጥራት የሌላቸው ግን ሲታዩ የሚያማምሩ መኪናዎችን ነዳጅ ፉት የሚያደርጉትን ሰዎች እኮ ነዳጅን ፉት ቢያደርጉ ስለሚያምሩ ነገራቸው ዝም ብሎ የሚገዟቸው ሰዎች አሉ። ስለዚህ ፊቷ ብቻ ሰው የሚስብ ሴት በቃ በጣም ፎከስ ያደረገችው ፊቷ ላይ ነው። መሆን ያለበት እንደሞያ እዛ ፊቷ ላይ ያለውን ቀነስ አድርጋ ውስጧ ላይ መስራት። ከዛ በኋላ ጓደኛ ከያዘች በኋላ ያኛውን ቀነስ አድርጋ ይሄን ጨምር፣ ያኛውን ቀነስ አድርጋ ይሄን ጨምር፣ ያኛውን ቀነስ አድርጋ ይሄን ጨምር። ያኛው ብቻ 100% ከሆነ ቆመና ሰውነት በስፖርት ተቀጥቅጦ ጡንቻ ምናምን ወንዳ ባህሪ ኖሮ ልክ ወንድ አቋም ኖሮ ልክ ወደ ውስጥ ጠጋ ሲይዝ አንተም አንድ የኔ ከስተመር አለና በጣም ነው የሚያምረው ቁመና አለው ምናምን አለውና ሴቶች ይቀርቡኛል። ከቀረቡ በኋላ ይሸሹኛል። አንድ ሴትም አለች አሜሪካን ሀገር ነው ኖር የመጣው 32 ዓመት ነው ገና በ18 ዓመት 10 ምናምን ዓመት ኖር ያለው እዛ 11 ዓመት 10 ዓመት ኖር ያለውና ከኔ በታች ያለችዋ ሴት እንኳን ስታገባ እኔ ወንዶች ይቀርቡኛል ብሎ ቦታ እንደርስ ይላሉ። ጠጋ ብለን ልክ ስናወራ የሚያወሩበት መንገድ ንግግሯ አይዝም፣ ስሜቷ አይዝም፣ ሰውነቷ አይዝም፣ ሴትነቷ አይዝም። በቃ መልኳ ወንድ ይስባል፣ ውስጥ ላይ ግን አትይዝም። ቢያንስ እኮ አንዳንዴ የዋነቷንም ታይና በቃ ትንሽ ይባረካታል። ያ ወንድም ቢለኝ ጥሩ። ሴቶች በጣም ይፈልጉታል፣ መኪናውን፣ ስራውን፣ ገንዘቡን ይወዱለታል። እሱ ማግባት ግን አይፈልጉ። ለምን? የሚያወራበት መንገድ፣ የሚያደርጋቸው ነገሮች እንዳለ የህፃን ለትዳር የማይሆን አይነት ወንድ አክት። ከዛ በኋላ ብዙ ነገር ካስተካከለ በኋላ የውጭውን ውበት የውስጡን ውበት መስመር ካስያዘ በኋላ ግን ልነግራቸው አልችልም። ዞሮ ሶስተኛው ደግሞ ራሱ የመናገር ጥበብ እንዲኖራቸው ከፈለጋችሁ ራሱ መናገር ብቻ መናገር አለ። መናገርማ ማንም ይናገራል። በምን መልክ አንድን ነገር በምን መልክ እንግዲህ የንግግር ክህሎት የሚያድገው ባልክ መረዳት ልክ ነው።
መረዳት ከፍ የሚለው በትምህርት ነው። መረዳት ከፍ የሚለው የተወሰነ አዳዲስ ነገሮችን በመረዳት ነው፣ በማንበብ ነው። መረዳት ከፍ ካላለ የንግግር ክህሎት ከፍ አይልም። እኔ የዛሬ 11 ዓመት ነው ወይስ 10 ዓመት አካባቢ ነው ከጦር ኃይሎች ስመጣ ታክሲ ውስጥ የሰማሁት አንድ የግጥም ደራሲ ያለ በህይወቴ እስከ ዛሬ ድረስ ነፍስንም አጥንትንም ሰውነትንም ስሜትንም የሚቆጣጠር ንግግር ሰምቼ አላውቅም። ጋዜጠኛው ይጠይቀዋል፣ የሚመልሰው እያንዳንዱ ቃላቶቹ በጣም ነፍስ መንገድ ተዘጋግቷል ከጦር ኃይሎች አንስቶ እስከ መገናኛ። እኔ ግን ከመቼው መገናኛ እንደደረስኩ ነው ግራ ይገባኝ። የሚናገርበት ወንድ በቃ አፍ ቁጭ ብለህ ነው የምትሰማው። የሚናገርበት ንግግሩ ራሱ ግጥም፣ ድምፁ ራሱ ግሬስ አለው። ምን ሬዲዮ ጣቢያ ላይ እንደሆነ አላውቅም። በመካከል ዘፈን ሲጋበዝ እስከምናደድ ድረስ የሚገርም የማሳመን እንትን አቤት ሰው ከተናገረ እንደዚህ ይናገር እስከሚባል ድረስ። እኔም ለዛ ነው ብዙ ጊዜ ፕሮድካስቶች ላይ መሄድ ብዙ ጊዜ የማልፈልገው። የተለየ ነገር ማትናገር ከሆነ የተለየ ነገር ላይ ሰው ይዘህ ማትሄድ ከሆነ ዝም ብለህ መዞር ብቻ ነው ዋጋ። በቃ ዝም ብለህ ትርስር ማለት ነው የሚሆነው። እሱን ደግሞ አልፈልግም። ኢሜጅን ጠበቀ መቆየት ይሻላል። ራሱ ንግግሩን በጣም ከመረጥከው በጣም ውበት ከሰጠኸው እና በተለየ መንገድ የምትናገር ከሆነ የማሳመን ክህሎት ሴት ልጅን የምታሳምንበት መንገድ ሴትም ትፈልጋለች። ሴት እንደውም በጆሮ ይባላል። ወንድ ልጅ በዓይኑ ሴት ልጅ በጆሮ ይባላል። ፍቅር የገዛ ሚስቱን ማሳመን አቅቶት መከራ የሚያይ ሌላ ሰው የሚያሳምንለት ሰው አለ። የገዛ ሚስቱን ሰው ነው የሚያሳምንለት። የገዛ ባለቤቷን ሰው ነው የሚያሳምንላት። እሷ ማሳመን አትችልም፣ የማሳመን ክህሎቱ ስለሌላት። ማሳመን የምትፈልጊ ከሆነ ደግሞ ጥርት አድርገሽ አዳምጪ። የተግባር ሴት ሆይ ንግግሮችሽን ተጠቀሚ። ማስረጃን ያማከለ ልክ ስታወሪ ለንግግሮችሽ ማስረጃ ያለሽ የምታወሪው ነገር ደግሞ በሆነ ታሪክ ሰዎች ታሪክ የመስማት እድላቸው በጣም ሲበዛ ከፍ ያለ ነው፣ ይወዳሉ። ታሪክ ላይ ደግሞ ብዙም ግብግብ የላቸው። ሁሉም ሰው የዓለም ሕዝብ ታሪክ ሲሰማ ያለ ግን ታሪኩ የእውነት መሆን አለበት። ስትናገር የምታሳምን ወንድ ከሆንክ የማሳመን ክህሎት ማለት ደግሞ አንተ ውሸቱን እውነት ነው ብለህ አይደለም፣ እውነቱን እውነት ነው ብለህ ለማሳመንም ለማመንም ከተዘጋጀ የማናገር የማሳመን ክህሎት እያደገ የንግግር ክህሎት እያደገ ይመጣል። ለማሳመን ብቻ ከሆነ የምታወራው ውሸቱን እውነት ትላለህ፣ እውነቱን ውሸት ትላለህ። ያኔ ደግሞ እየተናከተ ይመጣል። ጎበዝ አሳማኝ የሚባለው ማሳመንም የሚችል ማመንም የሚችል በሐሳብ ልዕልና የሚያምን። እኔ እጓጓለሁ ኢትዮጵያ ውስጥ በመቶ 120 ሚሊዮን የሚሆን 150 ሚሊዮን ይሄ በንግግር የሚያምን ሰው ይሄ በጅምላ ይሄ መጥላት በዘር በምናምን ሳይሆን just በቃ በሐሳብ ልዕልና ማለት በሐሳብ ብዙ ጊዜ እኔ ገልጽላቸዋለሁ። እኔ ኦርቶዶክስ ነኝ፣ የምኖረው ግን ሙስሊም ግቢ ነው። ሙስሊም አፓርት በጣም ከወንድም ከጓደኛ ከምንም የሚሻል የሚገርም ሰው መቼ ነው እንደዚህ? ይሄ ትልቅ ነገር ሆኖ አይደለም። እኔ ብቻ አይደለም ብዙ ዓለም ህዝብ እንደዛ ነው። በሃይማኖትም በምንም የማይመስላችሁ ሰዎች እኔ ፓስተር ግቢ ኖሬ ያውቃል። ሰውየው ፓስተር ነው፣ እሱ ግቢ ኖረን አውቃል። ተከባብረን ተዋደን ሳይነካኝ ሳለካ በቃ እንደተከባበርን። ይሄ በሐሳብ ልዕልና የእሱን ነገር አትገፋም። አንተ ሃይማኖተኛ ነህ ማለት ሃይማኖተኝነትን ማረጋገጫው የሰው ሃይማኖት ማክበር ነው። የሰው ሃይማኖት ማክበር አለበለዚያ ሃይማኖት እንዳለ ራሱ በምን ይታወቃል? እኔ በሐሳብ ልዕልና የምናምንበት ዘመን ይናፍቀኛል። ሚስት ከባለቤቷ ጋራ ባለቤቷ ካሳመናት ማመን የምትችል ባል ከሚስቱ ጋራ በዱላና በቡላ ሳይሆን በንግግር የሚያምንበት ዘመን ይናፍቀኛል። ቁጭ ብለህ መነጋገር ብትናገርም ማትግባባቸው ሰዎች እንዳሉ አምናለሁ። ነገር ግን ቁጭ ብለህ መነጋገር ብቻ ለመለያየትም ለመቀጠልም ቁጭ ብለህ መነጋገር ማሳመን ብቻ ሳይሆን አንዳንዴ ደግሞ ማመን። አንተ ብቻ ለማሳመን ብቻ የምታወራ ከሆነ ጥሩ ትዳር አይኖርህም። አንዳንዴ ለማመንም ማውራት። እኔ ብቻ አውቃለሁ አይባልም። አንዳንዴ እኔም ላላቅ እችላለሁ ብለህ ራስንም ይሄ ለመማረም ለማስተማርም ራስን ዝግጁ ማለት አላዋቂነትን እያወቅህ መሄድ ማለት። ብዙ እያወቅህ ስትመጣ ብዙ የማታውቀው ነገር እንዳለ እየገባ ይመጣል። የመጨረሻው ነገር እንግዲህ ራስን መሆን፣ ታማኝ መሆን፣ ኦነስት መሆን፣ ግልጽ መሆን። እነዚህ የምታሳምንበት ክህሎት ነው። አካላዊ እንቅስቃሴ የምታሳምንበት ክህሎት ነው። ፈገግታ የምታሳምንበት ክህሎት ነው። ግልጽነት የምታሳምንበት ክህሎት ነው። የማሳመን ጥበብ ነው። ይሄ ስታወራ የምታወራበት መንገድ፣ እጆች፣ አነጋገር፣ ፈገግታ፣ ፊት፣ ሰውነት፣ ግልጽነት፣ ታማኝነት፣ እውነትን ይዘህ ማውራት የማሳመን ነገርህን በደንብ እያሳደጉ ይመጣል። በተለይ ወንዶች ከሆናችሁ በዚህ ዘመን የማሳመን ጥበብ ከሌለ እሱን ስታገባው እሱ ሚሊዮነር ነው። ግራውንድ ፕላስ 2 ቤት አለው። መኪና 2-3 መኪናዎች አሉ። እሷ 2 መኪና ልትነዳ ይችላል፣ እሱ 2 መኪና ሊነዳ ይችላል። እየቀያየሩ ነው ይችላል። ያን ሁሉ ገንዘብ ድራሹ ጠፍቶበት ባዶውን ቀርቶ ኮንዶሚኒየም ቤት ተከራይቶ ውሃ የሌለው ኮንዶሚኒየም ቤት ተከራይቶ ገብቶ ሲኖር በጣም በሚደንቃችሁ ሁኔታ ትተሽው ሂጂ ይሄ ሰው ምን ሆኖ እንደዚህ ሆኖ ተብሎ እሷ ተዋለደች። ምንድነው ያጣው? ገንዘቡ ነው፣ አይምሮውን አላጣ። ሚስትየው ራሱ ያለችው ነው ነገር ባለቤቴ ጸግሽ እንኳን እዚህ ቀርቶ አመድ ላይ አብረን ቁጭ ብለን እንጀራ የምትበላ ሰው ይችልበታል ማሳብ። የሱ ካልሆንኩ የማን ሆናለሁ? አንዳንድ ሴቶች ይላል ያንተ ካልሆንክ ሲጠይቃት ያንተ ካልሆንክ የማን ሆናለሁ?
ባለቤቴ የሱ ካልሆንኩ የማን ሆናለሁ? ማሳመን ይችልበታል። ገንዘብ ማምጣት ይችልበታል። ድህነቱን ራሱ በቃ ማሳመን ይችልበታል። የትላንትና ጮማ ቆርጠናል፣ ትላንትና ኬክ ልሰናል፣ ዛሬ ደግሞ ይሶኪ ተመልሰን እዛ ቦታ ላይ እንወጣለን፣ ግዴለሽም ትንሽ ጊዜ እንዲሰፈር እናርግ ብሎ እኔን የሚያሳምንበትን መንገድ ብታዩ ማንም ሴት እንደኔ ትኖራለች። በጣም ቤተ መንግስት የሚመስል ቤት ውስጥ የኖረች ለሱ ብላ እናት አባቶቿን ተጣልታለች። ያቺ ሴት ኖ ትላንትና ጥሩ እንጀራ ብሬ በልቼ ይሄን የመሰለ ባል ፈትቼ በታሪክ አለ በቃ ለሀብሬ ዋጋ ከፍላለሁ ብላ አሁን ተመልሶ ሚሊዮነር እየሆኑ የማሳመን አቅሙ ስላለ አንዳንዱ ሴት ለማሳመን በቃ ልነግራችሁ ከምችለው ላይ አንዳንዷም ሴት ወንድ ለማሳመን በቃ ልነግራችሁ ስሜቷን እንኳን መናገር አትችልም፣ መግለጽ አትችልም። ይሄን ደግሞ ተለማመጂ፣ ከተለማመድሽ መምጣት ይችላል። ይሄን ነገር ትንሽ ስሩበት ለማለት እወዳለሁ። ትንሽ ጫፍጫፉን ነው ልነግራችሁ የሞከርኩት። የማሳመን ክህሎት የመናገር ክህሎታችሁ እንዲያድግ በጣም ብዙ ቪዲዮዎችን ከዚህ በኋላ እናወጣላችኋለን። በደንብ ትኩረት አድርጋችሁ ስሩ ለማለት እወዳለሁ። ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ቤታችሁ ሰላም የጠፋበት ቤት ያላችሁ ክርክር፣ ጩኸት፣ ስድብ፣ ንቀት የበዛበት ቤት ውስጥ ያላችሁ ካላችሁ ይሄ ትክክለኛ ጊዜ ነው። የጩኸቱን፣ ንቀቱን፣ ስድቡን ለዘላለም አስወግዳችሁ ከባለቤቶች ጋር በሰላም ብትኖሪበት ትክክለኛው ሰዓት አሁን ነው። ወደ መልሕቅ ጎራ በሉ። 09774050 ላይ ደውሉ። አመሰግናለሁ።